የሰላማዊ ሰልፍ ጥሪ በሳውዲ አረቢያ ኤምባሲ ዋሽንግተን ዲሲ። ከሞት እንታደጋቸው። 43 ኢትዮጵያውያን ስደተኞች ከየመን ወደ ሳውዲ አረቢያ ድንበር አቋርጠው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከ5 እስከ 10 ዓመት ተፈርዶባቸዋል። የሳውዲ አረቢያ ጄዳ በሚገኘው በናጅራን ሲጅን አል አሚን እስር ቤት ውስጥ ይገኛሉ። ለፍርድ ሲቀርቡም ጉዳያቸውን የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። በማያውቁት ወንጀል በማይረዱት ቋንቋና ባይተዋር በሆኑበት ሀገር ያለ ተከላካይ ጠበቃ በድጋሚ ለፍርድ ቀርበው የይሙት በቃ የተበየነባቸው ሲሆን እስካሁንም 10 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ተረጋግጧል። የቀሩት 33ቱ ኢትዮጵያውያን ደግሞ የሞት ቀጠሯቸውን በመጠባበቅ ላይ ይገኛሉ። በጣም በቅርቡ ሊረሸኑ እንደሚችልም ተነግሯል። ጊዜ የላቸውም፣ እንታደጋቸው። ክቡራትና ክቡራን ኢትዮጵያውያን በሙሉ በወገኖቻችን ላይ በፍርደ ገምድልነት ያለ ተከላካይ ጠበቃ የተበየነባቸውን የይሙት በቃ ውሳኔና ርሸና በአስቸኳይ እንዲቆም ለመጠየቅና በዓለም አቀፍ የሰብአዊ መብት አስከባሪ ተቋማት መጎብኘት እንዲችሉ እንዲሁም ወደ ሀገራቸው የመመለስ መብታቸው እንዲጠበቅ ለመጠየቅና በአጠቃላይም የሳውዲ መንግስት ላይ ያለንን ቁጭትና ተቃውሞ ለማሰማት የተቃውሞ ሰልፍ አዘጋጅተናል። በእስር የተከረቸሙ የሞት ፍርድ ቅጣት ከመቀበላቸው በፊት በምንችለው ሁሉ የወገኖቻችንን ሕይወት ለማትረፍ በፍጥነት እንድንጥርና እንድንረባረብ በታላቅ ሀገራዊ አደራ እናሳስባችኋለን። የሰልፍ ቀን ሐሙስ ጁን 26 2025። የሰልፍ ቦታ ሳዑዲ አረቢያ ኤምባሲ፣ ሰዓት ከ10:30 AM እስከ 2 PM። አድራሻ 601 ኒው ሃምፕሻየር አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20037። የዋሽንግተን ዲሲ እና አካባቢው የአማራ ትዕይንተ ህዝብ አስተባባሪ